መሐመድ ከማል ኑርዬ ይባላለሁ። የቅርንጫፍ ጽሕፈት ቤት ኃላፊና ዋና የመንግስት ተጠሪ ነኝ። ሀላባ ዞንንና የለውጡን አመጣጥ ከሀላባ ዞን ስኬቶች አንጻር ስንመለከት አጋጣሚ ሆኖ ዞናዊ መዋቅር ብስራታችንና የለውጡ ማግስት ተቀራራቢ ነበርና ሀላባ ለብዙ ዓመታት የልማትና የመልካም አስተዳደር ጥያቄዎችን በቅርበት ለመፍታት እንዲያስችል በዞን የመዋቀር ጥያቄ ነበረው። ይህን በዞን የማዋቀርና የመደራጀት ጥያቄን እና ራስን በራስ የማስተዳደር መብትን ተጠቅሞ ህዝብን በቅርበት አገልግሎት ለመስጠት በሚያስችል መልኩ ፍቃድ ያገኝበትና በአዲስ መልክ ከልዩ ወረዳነት በዞን አደረጃጀት የተደራጀበት ያ ማለትም በአንድ ከተማ አስተዳደር እና በሶስት ወረዳዎች ተደራጅቶ በየመዋቅሩ በቅርበት ለህዝቡ አገልግሎት መስጠት መቻሉ አንዱ የለውጡ ትልቁ ስኬታችን ነው ማለት ይቻላል። ከዛ በመቀጠል አጠቃላይ የቀድሞ ስርዓት ያው አግላይ ከመሆኑም አንፃር የከፋፋይ አስተሳሰቦችን የሚያራምድም ከመሆኑም አንፃር እነዚህ እርሾች ያው የዚህ እርሾ እኛ ጋም በአመራር በአባላት ደረጃ እንደዚህ አይነት አመለካከቶችና አስተሳሰቦች ከለውጡ በፊት አልፎ አልፎ የሚታዩ ነገሮች ነበሩና ከለውጥ በኋላ ግን እነዚህን አስተሳሰቦችና አመለካከቶችን ለማረም በሚያስችል መልኩ ኖርማላይዝ የማድረግ ከነጠላ ትርክቶችን አግላይ የሆኑ ከፋፋይ የሆኑ ትርክቶችን ወደ ዳር በማድረግ ከውስጥም ከውጭም ያለው አመራሩና አባሉ በአንድነት ላይ የጋራ ብልጽግናን ለማረጋገጥ በሚያስችል መልኩ ሰብሰብ ብለን የዞኑን የመዋቀር እድሉንም ተጠቅመን በርካታና ሰፋፊ ስራዎችን እየሰራን እንገኛለን። ከነዚህም አንዱ እንደምታወቀው በለውጡ ማግስት በርካታ አካባቢዎች ላይ ግጭቶች፣ የንብረት ውድመቶች ነበሩ። በየአካባቢው የሰላም እጦት ነበርና ያው አንዱ የለውጡ የግፊትም አካል ከመሆኑ አንፃር ወደኛ ግን መለስ ብለን ስንመለከት ሀላባ ዞን ላይ ቀድሞኑ በሀላባ ሴራ በውቀቴ ስርዓት እነዚህ ግጭቶችን የመፍታት ያሉ ልዩነቶች እንኳን ካሉ በውይይትና በመነጋገር የመፍታት ልምድና ባህል ከመኖሩም አንፃር የተነሳ ሰላም ነበር ማለት ይቻላል። ይሄን አንጻራዊ ሰላም ለማጽናት ደግሞ በየጊዜው በተለይ የፓርቲያችንን መርህ የሆኑትን ወንድማማችነትንና የሂተማማችነትን እሴት አንድነትን የሚያጠናክሩ ስራዎች ላይ በየጊዜው ትኩረት ተደርጎ እየተሰራ ይገኛል።